ስሟቸው ሰዎች ምንድነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ ለቀዋለሁ እረፍ የሚለው ማለት ነው። እግዚአብሔር እንደዚህ አይልም፣ ዝም ምን የሚለው ሴትዮ ሰው እኮ አላችለው ነግሬያቸዋለሁ አይደል? ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችውን በጣም የሚገርመኝ ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚፈርዱ የሚኮሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉሙ ይሄን ይላሉ፣ ጌታ የተሰቀለ ዕለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያን አሁን እዚያ ነው እንዳትል እንዳትበድይ ብሏታል። አላስችላት ብሎ አለች አሉ። በዚህ አሉ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት። እግዚአብሔር ሁሉን እያየ ዝም ይላል።